ቆይኔ እንደዛ ነው እንደምልሽ አዋ እኔ ደግሞ ከዛ በኋላ ዝም ብዬ እሺ ልክና መኝታ ክፍል ገብቼ ትራሱን ቅፍ አድርጌ ላጥ ጭራሽ ከኔ ተራስተሻለሽ እንደውም ይኸውልሽ ይሄንን ትራስ አውጥቼ ነው የምጥልልሽ ምንም ሰው በመሃላችን አይገባም ትዳራችንን በሰላምና በፍቅር ነው የምንመራው ተርሴም ሳቅን አወቃል ኒና ምን ያረክሽ ነው ዳው ችግር ኒና ከለላደልኝ ግላልሹ ግን ሲንግል ይሆንሽ እንኳን አይመስለኝም አሁን ላይ አይ ከእንደዚህ አይነት ውስጥ እንደዚሁ መቅረት ይሻላል ኪራዬ እብድ በአንቺ ተረጋጊ እብድ ዳው ችግር ከለላደልኝ አይየን ካንፏል ከወዳ ዝም ማለት አልችልም ባልወልዳትም እኮ ሄዱዬ ልጄ ናት እሷ ጠፍታ እኔ እንደዚህ ቁጭ ማለት አልችልም እሺ ምን ማድረግ እንችላለንማ አሁን እኮ መሽቷል ደግሞ በቃ እሷ ደውላ እስክታወራን ድረስ መጠበቅ ነው በቃ ኪያ ሀና ተነሱና ፖሊስ ጣቢያ ይዛችሁኝ ሂዱ ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ ባለም ዳርቻ ያላችሁ ወገኖቼ ጽናት ዛሬ ደግሞ ምን ተፈጠረ የሚለውን አብራችሁኝ ቆይታ በማድረግ ቪዲዮውን እስከመጨረሻ በማየት አበረታቱኝ እያልኩኝ ዛሬ ላይ ጽናት ሰላምን ብታገኝ ነገር ግን ሌሊቱ እየረዘመብኝ ነው ቀኑ እንኳን ጥሩ ነበረ በማለት ለሚናት ነግራታለች ማለት ስትላት ታዲያ ሌሊቱ እንዴት ሊረዝምብሽ ቻለ ቀኑ ነው እንጂ ረጅም በማለት ሚናም እንግዲህ ያልሆነውን ነገር ትነግራታለች ታዲያ ጽናትም እንግዲህ ከሚኪ ጋር እያሳለፈች ይሁን የማይታወቅ ነገር ባይኖርም አሁን ላይ ከስልኳ ጋራ ቁጭ ብላ ትገኛለች ታዲያ ቀኑ ቶሎ እንደሚመሽባት ለሚናም እያጫወተችባት ነበረ ሰኒና ጆከርም በገጠር ቆይታቸው በጣም ደስ የሚል እና እየተዝናኑ የራሳቸውን ላይፍ እየኖሩ ነው ያሉት ታዲያ ሰኒም በጀጓር ላይ ደግሞ አንዷ የጎረቤት ሴት አይኗን እየጣለች ነው ሰኒ እስካሁን ባታውቅም ግን ደግሞ የሆነውን ያልሆነውን ለወንድሞቿ ተናግራ ቤተሰቡን ለመበጥበጥ ተነስታለች ወንድሟም ደግሞ እህቴን የተናገረብኝን ሰው እገለዋለሁ ከነ ቤተሰቡ ጭምር በማለት እየዛተ ነው የሚገኘው ናቲ ሚናን በሚና ፍቅር ተይዞ አሁን ላይ እንግዲህ አብረው ለመኖር ህይወታቸውንም ወደፊት ጥሩ ህይወት እንደሚያኖራት እየነገራትም ቢሆን ነገር በመሃል ደግሞ በቀልዳቸው መሃል አንዳንድ ነገሮች ያልተስማሙት ነገር ይኖራል ምክንያቱም ናቲ አሁን ላይ በሰው ላይ ተደርቦ እንጂ ያለው ቤት ስለሌለው ሚና ደግሞ ያንን ነገር አትፈልግም ሚና ለማዝናናት ነው የመጣሁት ብሎ ቢነግራትም አንተ በር ላይ ቆማ በነገር ትይዘዋለች አንቺ ሊጠይቅሽ የመጣ ሰው እንዴት ግባትም በማለት ናቲም ይናገራል ሚናም ታዲያ መልሰራለኝ ነው ግባ ምልክ ያመጣሁልሽ ሙዝ ራሱ በነግደው እስካሁን ሀብታም ሆናለሁ በኢትዮጵያ ላይ በማለት እንግዲህ ሲቀልድባት አንተ ከወዲህ አልፎ ነው ወይ ነጋዴ ሆነህ ደሞስ በማለት እንግዲህ ሚናም ትናገራለች ሚና ታዲያ በቀልድ ሲይዛትም እንደማትፈልግና ዱላ መጥረጊያ አምጥታ ልመታ ነው ሄድ ስትለው እንኳን ያንቺ ዱላ ቀርቶ በልቤ ውስጥ በፍቅርሽ ተቃጥያለሁ በማለት እንግዲህ ናቲም መቼኝ ይላታል ናቲም እንግዲህ እኔ ፍቅር እንጂ ያሳነሰኝ ወንድነቴን አላንስም በማለት ጥሏት ሄዷል እሷን በመገረብ አረ ናቲ ሄደኮ በማለት ኤዱ እንግዲህ ተታፈነች ከረመረም ብላለች አግተው ወስዶ ከኪራ ቢሮ ጋራ ተስማምቶ የሚሰራው ሰው የነበረው ሀናን ሲያስቸግራት ከቆየ በኋላ አሁን ላይ ኤደንን አግቶ እቤቱ አስቀምጧታል ትለምድና እኔንም ትወደኛለች ከዚህ ቤት አትወጣም በማለት እንግዲህ ሰራተኛም ቀጥሮ እዛው የተንከባከባት እንድትቀመጥ አድርጓታል ነገር ግን ኤዱ ብትለውም ብትሰራውም ልቀቀኝ እኔ አንተን አልፈልግም ብትለው ሊለቃት አልቻለም ስልክ ግን ሊሰጣት አልቻለም ስልኩንም ለኪያ ደውላ ደህንነቷን ትነግራታለች ግን ደግሞ የትኛው ዘመድሽ ጋር ሄደሽ ነው እንዴት በዚህ ደቂቃ ልትሄጂ ቻልሽስ ማንን ተዋውቀሽ ነው በማለት ኪያም ታፋጥጣታለች ታግተሽ ሰዎች ይዞሽ ከሆነ አንድ ቁጥር በይኝ ስፒከር ላይ ካልሆነ ስልኩ በማለት እንግዲህ ምልክት የምትሰጣት ሄዱ ልትነግራት አልቻለችም እኔ ደህና ነኝ በማለት ሰውየው አጠገቧ ፍጧል ነገሩ ግራ በማጋባት ተውኝ በቃ ደህና ነኝ አንቺ አታውቂያቸውም ለእናቴም ቢሆን ደህና ናት በይ በማለት መልክቷን ታስተላልፋለች እንግዲህ በመጨረሻም አንቺን ሰው አግቶሻል አይደል ስትላት አዎ ትላታለች ወዲያውን ሰውየው ደግሞ ስልኩን ይቀማታል ታዲያ ፖሊስ ጋር እንዳይሄዱ አስጠንቅቂያቸው በማለት ሰውየውም ሲነግራት ፖሊስ ጋር ከሄዳችሁ እኔ ላይ አደጋ እንደሚያደርሱብኝ ነግረውኛል በማለት እንግዲህ ለኪያም ተነግራታለች
እባክሽ ኪያዬ ፖሊስ ጋር እንዳትሄዱ፣ አንቺም አደጋ ላይ እንድትወርቂ አልፈልግም ስትላት፣ ለምንድን ነው እንደዚህ የሚያስፈራሩሽ? ከኛ የምንፈልገው ነው በማለት ኪያም ትጠይቃታለች። ነገር ግን ሰዎቹ ማጠገቧ ስለነበሩ እውነታው ማን እንደሆነ ለመናገርም አልቻለችም። ኪያም እንግዲህ የፈለጉትን እሰጣለሁ ከኛ ምንድን ነው የፈለጉት በማለት ብትጠይቃትም ኤዱ ግን መናገር አቅቷት እባክሽ ተይኝ እኔ ደህና ነኝ በማለት ነበር የመለሰችላት። ሰውየውም ስልኩን ነጥቋት ካሁን ደህንነትሽን ከተናገርሽ እንግዲህ ሙሉ በሙሉ የኔ እንድትሆን መሆንሽን ማመን አለብሽ በማለት ይነግራታል። እኔ ብሞትም ካንተ ጋር አልሆንም በማለት አንተ ትልቅ ሰው ነህ፣ አያቴ ትሆናለህ፣ ምን ፈልገህ ነው ከኔ በማለት ኤዱም እንግዲህ ትናገራለች። ኤዱም እንግዲህ ተገነት የበለጠ ህይወት ነው የምትኖሪው እኔን ከኔ ጋር ተተስማማሽ ብሎ ሲናገራትም አንተ የትልቅ ቅሌታም ማንኝን ብለህ ነው የምታስበው? ትንሽ ፈጣሪን አትፈራም ወይ በማለት እንግዲህ ትናገራለች። ሰውየውም ቢሆን በጥፊ አጭሎ እስከምትስማሚ እጠብቅሻለሁ በማለት ጥሏት ይወጣል። እዛ ተቀጥሮ የሚጠብቃትም እንግዲህ ያራድዬ ከሆንሽ ለምን ከሰውየው አትስማሚም በማለት ሰውየው እንግዲህ ጸባይሽን አሻሽል፣ ካላሻሻልሽ ግን የሚጎዳሽ ነገር ላይ ትደርሻለሽ በማለት እያስፈራራት ስለሰማ አሁን ላይ ሰውየውን ለምን ያራዳ ልጅ ሆነሽ አትስማሚውም በማለት ይጠይቃታል። ያንም እንግዲህ እዛ ከተጠሩት ቤት እንደ እናት እንደምታያቸው ተሴት ታዲያ የአሁኑ ጊዜ ነገር ሁሉ ተበላሽቷል ይሏታል። እሷም ታዲያ ጆከር እኮ እንደ ድሮ ቢሆን ጥሎሽ ጥሎ አንከባክቦ ነበር መውሰድ የነበረበት በማለት ትናገራለች። እታትዬም እንግዲህ አሁን ዘመን ሁሉ ነገር ተበላሽቷል፣ የድሮው ይሻል ነበረ፣ አሁን ላይ ግን ነገሮች ሁሉ ተቀያይረዋል በማለት ይነግሯታል ሰኒ። ወደዛው ታዲያ አንዲት የጎረቤቷ ልጅ ትመጣለች። እች ነገረኛ መጣች ደግሞ ነገሯ ልትነሰንስብን በማለት እታታ ይናገራሉ። አንቺ ቤት ምን ፈልገሽ ነው ይሏታል እታትዬ። እታትዬ እንደ ባህላችን እኮ ቡና ፍልተሽ ግቢ እንደማለት ከደጅ ልታባሪ ነው ወይ በማለት እንግዲህ እሷም ነገሯን ታዝጎደጉደዋለች። ሰኒም ታዲያ እታትዬ እኮ ያሉሽ ምን ፈልገሽ ነው? ከኛ ምን የፈለግሽ ነገር አለ ወይ ነው ያሉሽ? እናትሽ እኮ ናቸው የሚሆኑት፣ ለምን በቀና አትመልሽም በማለት ትናገራለች። ቸነገርኳት ነገርሽን ይዘሽ እዚህ ድረስ ደግሞ ምን አመጣሽ በተመለሽ ቢሏትም እናንተ ሲጀመር እናንተ ፈልጌ አይደለም የመጣሁት በማለት በአይኗ የምትፈልገው ሰው አለ። እሱም ደግሞ ጆከርን ነበር። ጆከርን አይኗን ጥላበታለች። እንዴት አባቱ ያምራል በማለትም እንግዲህ እያሞጋገሰችው በርቀት ቆማ ትመለከተዋለች። ኤዱም እንግዲህ በአንድ በኩል እያለቀሰች ሰውየው በጥፊ ስለመታት ስቅ ብላ ያለቀሰች ነበረ። የሚጠብቃት ሰውየውን ይመጣና እንግዲህ ለምንድን ነው የምታለቅሽው በማለት ጠይቃታል። ታዲያ እሱም ተገዶ እንደሆነ የሚጠብቃት እሷን ለመንከባከብ እንደተቀጠረ ገንዘብ ፈልጎና ተገዶ እንደሚሰራ እየነገራት ነበር። እሷም ታዲያ ተገደህ አይደለም የምትሰራው ፍላጎትህ እንጂ ተገደህ ይህን ስራ ልትሰራ አትችልም። ከኔ ጋር ስንት ሴቶች ህይወት አበላሽተሃል በማለት እንግዲህ ትናገራለች ኮስተር ብላ ኤዱም ታዲያ የስንት ሴት እንባ ያለብህ እኮ ስትሰራ ያደረኩትን ነገር እየነገርሽኝ እንድጸጸት አታድርጊኝ ወደኋላ መለስ አድርገሽ በማለት ሲናገራትም የስንት ሰው እንባ እንዳለብህማ የታወቀ ነው። ከኔ ጋራ የስንት ሰው ህይወት አበላሽተሃል። ይህን ስራ ምሰራው ወድጄ ሳይሆን ተገድጄ ነው በማለት ቢነግራት ተገድጄ ነው ብለህ ለራስ አታሳምነው፣ ነገ ደግሞ የባሰውን መጥፎ ችግር ላይ ተዘፍቀ ታገኘዋለህ። ዛሬ ገንዘብ ወደህ ይህን ስራ ብሰራ ነገ ደግሞ ከዚህ የባሰ ስራ ልሰራ ትችላለህ በማለት እንግዲህ በነገርም ገንዘብ ፈልጌ ነው ይህን ስራ ደግሞ ገንዘብ ሳገኝ እተዋለሁ ሲላትም ምናልባት እንዳለቃህ ይህን ስራ የባሰውን ደግሞ ሴቶችን ህይወት ስታጨልም ትቀጥልበት ይሆናል በማለት እንዴት ማለት ይላታል። ስለ እኔ እንዴት ልታወሪ ቻልሽ? የት ታውቂኛለሽ? በማለት እንግዲህ የሚጠብቃትም ይናገራል። ስለ አንተ የሚያገባኝ ነገር የለም። ደግሞ ግን ራስህን ዞር ብለህ ራስህን ስታየው ምን ይመስልሃል? ከልክ በላይ ገንዘብ መውደድ በኋላ ላይ ደግሞ በሌላ ቦታ ላይ ተዘፍቀህ እንደምታገኝ ምንም ጥርጥር የለውም በማለት እንግዲህ ኤደን በቁጣ ኃይል ትናገረዋለች። እኔ እንደምትይኝ አይነት ሰው አይደለሁም፣ አንቺ ደግሞ እኔን አታውቂኝም። ቢሆንም ግን የዚያን ያክል ክፉ ሰው አይደለሁም በማለት ቢገልጽላትም ከቀን ቀን ከነዛ ሰዎች ጋር እየተቀላቀልክ ነው አንተም በማለት እንግዲህ ኤዶም ትናገራለች። ሰደዶም
ራኬብን በርቀት ሲያየው ሰድል ይሮጥና ማማ ፈገግታ በማለት ይሮጥና ይሄዳል። ስለ ጆከርም እየጠየቃት ነበረ። ሰው ጠርቷቸው ወደ ሩቅ ሀገር እንደሄዱ ትነግረዋለች። እዚህ ሄድኩ አይባልም ወይ ምን ማለት ነው በማለት ለጎቢም እንግዲህ የጆከር አማች እንደሆነች ይነግራል። ታዲያ አንዳንድ ቀልዶች ጣልጣል በማድረግ ራኬብም ፈገግ ትላለች። ግባ አይባልም ወይ በማለትም ሲጠይቃት በልበልበልበል በመጣበት ሂድ እንዴት ነው ግቡ ምላችሁ በማለት እንግዲህ ሲራከብም ሲመጡ ታወሩታላችሁ በማለት ትናገራለች። ነገር ግን ሰርቆ የሰጠውን ሞባይልና ሊስትሮን የገዛለትን ሊነግራት ነው ብዬ እኔ በጣም ደንግጬ ነበረ። ነገር ግን እስካሁን ራኬብ ያን ነገር አታውቅም። ሰኒ ግን ሁሉንም ታውቃለች። ሰርቆ ከሚሰራው ላይ እንደሚያካፍላቸው ጆከር እና ዘሪሁንም ከደጅ ቁጭ ብለው እያወጉ ነበረ። ታዲያ ዘሪሁንም ስላሳለፈው ነገር እናቱ በጣም ስተጨንቃ ስለነበረ አሁን ላይ የትም ሀገር እንዳይሄድ በቄስና በሰው አስገዝተዋለች። ታዲያ አሁን ላይ በልግ ከሆነልኝ እየተመላለስኩ ከከተማ ነግዳለሁ በማለት ይነግረዋል። ጆከርም ታዲያ እንደዛማ ከሆነ የምታርፍበት ቤት አመቻችተን እዛው ብትሰክንስ እናቴን በጣም አስጨንቂያት ያን ሁሉ ጊዜ ምቷን ዋጣ ጥቁርቁር ብላ ከስታቤ ነበረ። አሁን ነው እኮ እንደዚህ ሰው ሆነ ያያት በማለት ለጆከርም ይነግረዋል። ታዲያ አይዘር ይሆን ያሳለፍከውን ነገር እኮ በጣም ከባድ ነው፣ ግን ደግሞ አሁን ላይ እኮ ከጎኗ ነህ በማለት እንግዲህ ጆከርም እየነገረው ነበር። ከርቀት ታዲያ ውቢ የምትባለው ልጅ ወይ መልክ ወይ ቁንጅና አቤት አቤት እያለች እያመጋገሰችው በርቀት ታየዋለች። ወንድሟ መጥቶ ምንድነው የምታየው ሲላት እባክን እስቲ ትንሽ ነገር ስላለ በደንብ ልመልከተው በማለት ጥግ ሰዓት እየተመለከተችው ነበረ። ግን ደግሞ ወንድሟ በጣም ተቆጥቷት ወደ ቤት እንድትገባ ያደርጋታል። ያለዛ እሰባብርሻለሁ በማለት ይቆጣታል። እሷም ታዲያ በቃ ሰው መተንፈስ አይችልም፣ አይ ወንድሞቼ ተታናሽ ታላቅ በማለት እንግዲህ ወደ ቤቷ ገብታለች። ሄኖክ አሁን ላይ በጭንቀት ውስጥ ነው። ከነ ኪያም ሆነ ሀናን አያወራቸውም። እነሱ ስራ ገብተው አያውቁም። ኪራ ደግሞ ምን ሆነው ነው? እሺ ኪያ እናቷ ስለመጣች ነው ብዬ ዝም ብያለሁኝ። ሀና የት ሄዳ ነው በማለት ይጠይቃል። ስራውን አይፈልጉትም ወይ በማለት ሲጠይቀው ሄኖክን እኔ አላቅም፣ ሁለቱም ጋር ደውዬ አላቅም። እኔ ሁሉንም ነገር ትቼ በብቸኝነት መኖር ነው የምፈልገው። እናንተ እኔን ጥፋተኛ እያደረጋችሁ ነው በማለት እንግዲህ ሄኖም በጣም የሆዱን ይናገራል። ለካ ይሄ ልጅ ከፍቶታል በማለት ኪራም እንግዲህ ቀይ ምሳሌ ጋብዘው በማለት ተከትሎት ይወጣል። ለኪራም እንግዲህ ኪራ ኪያን በጣም ትወዳታለህ እንዴ እስከዚህ ድረስ ሲለው አዎ በጣም ነው የምወዳት፣ እሷን ለመርሳት የልሄድ በማለት ነበር የተማረረው። እንግዲህ ደግሞ አንድ ነገር የሚያሳዝኝ ነገር ልንገርህ፣ የኔ ልብ ለማፍቀር እንጂ ለመፈቀር የታደለ አይደለም በማለት በብስጭት የዛኔ ጥሎ ይወጣል። እሺ ተረጋጋ፣ እንደዚህ አትሁን በማለት ኪራም እንግዲህ ለማረጋጋት ይሞክራል። የሁላችሁም ታሪክ የኋላ ታሪካችሁ የጸዳ ይመስል ሁላችሁም እኔ ላይ ትፈርዳላችሁ። ጽናትን ከማወቅ በፊት ነበር እኔ እናንተ የምንተዋወቀው። አሁን ላይ ለጽናት ታምን አይደለም ወይ የምትኖረው? ታዲያ ሄኖክስ ለምን አይታመንም ብላችሁ አታምኑኝም? በማለት እንግዲህ ሄኖክ በብስጭት ነበር ተናግሮት የወጣው። ኪራም ተከትሎት ምሳ ለማጋበዝ ይከተለዋል። ኪራም እንግዲህ ተከትሎ በግድ ሄኖክን ወደ ቤት ይዞት ይሄዳል። ሌላ ቦታ ከምትበላ የቤት ምግብ ይሻላል፣ እንደውም ጽናት ቡና ፍጭ እጠብቃለሁ ብላለች፣ ና እንሂድ በማለት ወደ ቤት በግድ ይዞት ይሄዳል። እያና ሀናም እያወሩ ሳለ ሀና አንድ ነገር ታስታውሳለች። ኤዱ ሰውየው እንዳስቸገራትና አላስገባ እንዳላት ኪያ ግን ስራ በዝቶባት ምሳ ያመጣችሁበት ቀን የዛን ቀን የለከፈኝ ሰውዬ ታስታውሻለች ወይ በማለት የነገረቻትን አቶ አባተ ናቸው ወይ በማለትም ሀና አዎ ትላታለች። ይሄ ሽማግሌ ደግሞ ታዲያ በመኪና ፒክ ላርግሽ ከማለት በስተቀር እራት ምሳሌ ጋብዝሽስ እያለ ያስቸገራትን ሁሉ ተነግራታለች። ይሄ ሰውዬ ግን መቼ ነው የሚሻሻለው? ምን አይነት ሰውዬ አንቺንም እያስቸገረ ነው ማለት ነው። ታዲያ ተቃርቧል እኮ ትንሽ ቀን ነበር የቀረው፣ ቢወስዱ ምን አለ በማለት ምርር ስትል ያንን ታስታውሳለች። አንቺንም የጥቃቱ ሰለባ ሊያደርግሽ ነው ማለት ነው ስትላት ማለት ትላታለች። ወዲያው መለስ ብላ ለኪያ አሁን ማን እንዳገታት ደርሸበታለሁ። ማነው ስትል ያ ሽማግሌ የቅሌታም ሽማግሌ አቶ አባተ ነው ወይ ስትላት አዎ ከዚህ ቀደም እንደሚያስቸግራት ነግራይ ነበረ። ተሱ ሌላ ማንም አይነካትም እሱ ነው በማለት
ለኪያም ብትነግራት፣ ኪያ ግን እሱ ሊሆን አይችልም፣ የሚሆነው ሄኖክ ነው። ሄኖክ ደግሞ እሷን እንደለከፋት ኤዱ ስለነገረችኝ አሁን ላይ ቂም በቀል ይዞ ሊበቀለን ነው በማለት በሄኖክ ላይ ትናገራለች። እስካሁን እንኳን አንቺንም ሆነ እኔን ስልክ ደውሎ አያውቅም። ስለዚህ ስራ አሳፍሮት ነው እሱ ነው ያገታት በማለት እስከዚህን ድረስ ይጓዛል ብዬ አላስብም ስትላት፣ አባተ ማለት ብራናቱ ላይ የወጣ አይኑን ያወረው ሰውዬ ነው። ኪያ የአይንሽን ግለጭ እሱ ነው የሚሆነው በማለት ብትነግራትም፣ ነገር ግን ኪያ ደግሞ የጠረጠረችው ሄኖክን አባተ ኤዱን ጠየቃት። ኤዱ ደግሞ አልፈልግም ስትለው በግድ ወሰዳት። በቃ እሱ ነው የሚሆነው በማለት ሀና ትናገራለች። ግን ደግሞ እናውቀው ሰው ነው ብላኛለች አላልሻትም ወይ? እሱ ነው ብላኛለች አላልሽም ወይ? እሱ ነው የሚሆነው ብትላትም፣ ግን ደግሞ አባተ ይልቅ የሚጠረጠረው ሄኖክ ነው የሚሆነው ብላ ኪያ እንግዲህ በሱ ላይ እኔና እሱን ስላለያየችን ሄኖክ በጣም እልህኛ ነው ስለዛ ነው በማለት ስልኳንም አንስታ ደውላለች። ስልኳን አላነሳ ሲላት የሀናን ስልክ ክፈችልኝ ብላ በሀና ስልክ ስትደውልለት፣ ታዲያ ሀና ሲላት ሀና አይደለሁም ኪያ ነኝ እኔ የምፈልገው ኤዱን ነው በማለት ትናገረዋለች። እሱም ስልኩን ይዘጋባታል። ታዲያ እነ ጽናት ቤት ነው ያለው ድምፅና የሚናን ድምፅ ሰምቻለሁ፣ አሁን ተነስተን እሱ ጋር እንሂድ ስትላት ሀናም አይሆንም ትላለች። እሷንም መሄድ አለብን በማለት እንግዲህ ወደዛ ሊሄዱ ተነስተዋል። ቀጣይ ምን ይፈጠር ይሆን? ቪዲዮ እዚህ ላይ አብቅቷል። ቪዲዮውንም እስከ መጨረሻው በማየት ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ አበረታቱን እያልኩ የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣዩን አብረን እናየዋለን። ጽናት 266 ላይ ይገኛል።